ሀይሚዬ የኔ ነብር ደግ አደረግሽ። ትናንትናም ተናግሯል። ጠላታችንም ወዳጃችንም ለይተን አውቀናል ብሎ ተናግሯል። ደግ አደረግሽ። አዎ ምን ታድርጊዋለሽ? ምንም ታድርጊ አትችይም። ስለዚህ ደግ አደረግሽ ነው የምለው። እንኳን ብሎክ ይቅርና ሌላ ነገር ራሱ ያስፈልጋቸዋል። ሰላም ውድ ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ይበልልኝ። የኔ ወዶች የኔ ምርጦች ማለት ነው። እንግዲህ ሀይሚዬ የኔ ቅመም እንግዲህ መጣልሽ በአዲስ ነገር ማለት ነው። ቧበትን ብላ ያምርባታል። ደግሞ ልብሱ እንዴት እንደሚያምርባት ማለት ነው። እና የኔ ወዶች የኔ ምርጦች ማለት ነው። ለምን ብሎክ ተደረግን፣ ለምን እንደዚህ ሆነ እያሉ እንግዲህ እየተንጣጡባት ነው ያሉት ማለት ነው ልጆቹ። ስለዚህ እኔ ደግሞ ይገባቸዋል ነው የምለው። እኔ ደግሞ ይገባቸዋል። እኔ እንደዛ ነው የምላችሁ። ምክንያቱም ስለምታጠፉ ነው እንጂ ባታጠፉ ሰው ደርሶ አይናገራችሁም። ሰው ደርሶ ብሎክ ማያረጋችሁ ምንም አይላችሁም። ስለዚህ እናንተ ከምታጠፉት አንጻር ነው እሷ እኔ ወይም ሌላ ሰው ብሎክ አድርጋችሁ እኔ በሀይሚ ሰበብም ያሳበባችሁ ሊሆን ይችላል። ሀይሚ ብሎክ አደረገችን የምትሉ ስለዚህ ያው ምቀኛ ከሩቅ ስለማይመጣ እዚው ከዚው ስለሆነ እኔ ያውቃችሁ ነው እሷ ላታረግ ትችላለች ብዬ ነው እኔ ራሱ የማስበው ማለት ነው። ስለዚህ ራሳችሁ ብሎክ አድርጋችሁ ሀይሚዬ ብሎክ አደረገችን የምትሉ ማለት ነው። ስለዚህ ካደረገችም ደግ አደረገች፣ ካላደረገችም ደግሞ በቃ አላደረገችም። ሌላ ምን ይባላል ጋይስ? እና ስትገቡ ማለት ነው እኔንም ደግሞ ሰብስክራይብ፣ ላይክ፣ ሸር እያደረጋችሁ አበረታትኝ የኔ ወዶች የኔ ምርጦች ማለት ነው። ስትገቡ ለምን ላይክ እንደማታድርጉ አላቅም። እኔ ከሰው የተለየው አይደለሁ። ሰው እንደሚሰራው እሰራለሁኝ። ግን ላይክ እንደማታድርጉ አላቅም። ላይክ ለምታድርጉ እድሜና ጤና ይስጣችሁ። መጣችሁ ለምትስቁ እድሜና ጤና ይስጣችሁ ነው የምለው በቃ።